እንደቢሆንስ ቀልል አታልከለከለው ስጠኝ እንጂ አንጀቴን በላ ሙዝ በደም ከላጣችሁ በኋላ bombastic side eye criminal ማምጡልኝ ነገር በግብ ውስጥ ተፋቁ እንደዛ ማረጋችሁ አጣሩ አረጋችሁ ተረጫችሁበት በጣም ምርጥ ነው አንተ በጣም በርገር በላ ስለዚህ አይሆን ስለዚህ አንተ ዝም ብለህ ቺፕስ ብላና እኔ በርገር ሊከለክለኝ ነው ሰላም ጋይስ እንዴት ናችሁ ተመልሰናል ዛሬ በሌላ ቪዲዮ ዛሬ ተመለስን ነው እስቲ በአዳዲስ ሙድሰና ኖሃ ኖሃይት የምትባላለች ባለፈው የሰራንባት ከሁለቱ ማን ነው የበለጠ የሚበልጠው እንላለን ሁለቱም በጣም ወዳ መሆናቸው እናውቃለን እስቲ እናወዳድራቸው እኔ በጣም የሷ ይለያል ያ ብዙም ዝም ብሎ እንጫይ የሆነ ሰው ያላልኩም ነው አብረን ለማሻሽ ሰብስክራይብ እና ላይክ አድርጉ ከብዙ ቀን በኋላ የተመለስን ሰብስክራይብ ላይክ አድርጉ ፈርም ይህ ቪዲዮ በጣም በደንብ ቫይራል ይመሳችሁ let's go የዛሬው ምግብ በየአይነት ነው በስመ ስላሴ የዛሬው ምግብ ነው ደም ብላም ይችላል የትኛው አስጨምሩልት አረው ልማቺ ነው ሰጁ አራፍማ ትንሽ ካሜራው ይላልታችሁ አንድ ስንጣራ አንዴ ብላክ አፋችን ያዝኛ ማራጭ አለ ብሮ አንተ ማለት እንዲጠቅለለ ልትጎርስ አትችልም ይል እንዲጠቀለለው አለች እንደዚህ ነው ትለው ይሄዳል እሱ ተሸኝቷል በቃ ዛሬ አልቋል አንተ ግን የያዘችው ጉርሽ ይበልጣል ከሷ ትልቀት እና ደግሞ ባለፈው በስመ ስላሴ አላልሽም ብላችሁ ነበር በርግጥ አላስገባሁትም ግን ይሄው ቪዲዮ ለቪዲዮ ብዬ የምለው ነገር አይደለም ሁልጊዜም ልምድ የሆነብኝ ነገር ነው ለምን ከትልቀት ጋር እንለዋለን የምር ጀለስ በጣም ትበላለች በጣም ነው የምትበለው እንጃ ያ ገብጋባ ነው አዳዲስ ፉድስ ነው መሰለኛ ያየሁት ከዚህ በፊት ምን ይንገበገባል በጣም ዛሬ ምግብ ክትፎ ነው ዳይኒንግ ዴሊቨሪ የመጣ በስመ ስላሴ አረ ዳይኒንግ ዴሊቨሪ እስቲ ለኛ ማምጡልን ምግብ ራበ ነው ቆይልሽ ልጅ ዳይኒንግ ዴሊቨሪ አፕሊኬሽንን ዳውንሎድ አድርጋችሁ ኖቫ ኢትስ 23 ብላችሁ ስትጽፉ ፕሮሞ ኮድ ላይ የመጀመሪያው ትዕዛዛችሁ ላይ 50 ብር ቅናሽ አለ ፈጣን ዴሊቨሪ ነው ዳውንሎድ አድርጋችሁ እዩት ማዘዝ የምትችሉት ምግቦች ብዙ ናቸው በጣም ረጅም አመት ተረበ የሆነ ጊዜ ቀን ሲወጣለ በተበላው አበላል ይሄ በቃ ትደብድቧል በቃ ያገኘው ምግብ አትምርም በአትቆጩ ጉድ ጣም ይከብዳል እኮ ኢየሱስ ናቲ ተሙት ጉርሻ በቃ ከሷ ይበልጣል የምር የምትይዘው ጉርሻ ትልቀቱ ከሷ ይበልጣል እንጀራውን ገምጧለች ይኸውላችሁ ቁርጡን እንጀራ ገምጧለች ምን ይሻልሻል እኔ ቆጮ በባዶ በጣም ነው የሚጣፍጠው እንጀራ በባዶ ይጣፍጣል ግን ውሃ ስታረብበት ምርር ነው የሚለው ቅመሱ አይመን ዳቺ ያስበራሽ በዚያ አበላልሽ
ይላችሁ እንዲህ ምናምን ልትቆለጥርላችሁ አትችልም እንደሌሎች ሴት ባዲ ዲት ላይ ምግብ ቴስቲ ሶያ ሰላጣ ድንችና ቺፕስ ሌትስ ኢት በስመ-ስላሴ ግን ልንገራችሁ ኳሊቲዋ አቺ ደስ የሚለው ምንድነው ታውቃላችሁ? በጣም ደስ የሚለው ነገር ደስ ይላል። በቃ ቪዲዮ በደንብ ስታዩት ኖርማል አሁን ዝም ብላችሁ ቲክቶክ ላይ መጥቶላችሁ ታዩት ስክሮል የምታደርጉት አይነት ቪዲዮ በጣም ደስ ይላል። የሆነ ብቻ አዲያ አሪፍ ነው በጣም የዚህና ናቲ የሚባል ልጅ አለ በጣም ጸዴ የሆነ ሳደው ድንጋይ ፍትፍት ምናምን አፈር ቦካ ተጋግሮ ምናምን በግብ ውስጥ ተፋቁ እንደዛ ማድረጋቸው አጣሩ። የጾም ምግብ ለእንደዚህ ለእንትን አይሆንማ፣ ለቪዲዮ አይሆንማ። የሆነ ብዙ ደስ ይላል። በቃ እኔ አንቺ ነው እንደውም እየተመቸኝ ያለው አልጫ ቀይ ዱለት መጥብስ ሰው ቤዚክሊ ስጋ ማለት ነው። እሺ አጣጣ እንጀራ አጣጣ ለራሱ ላጥ ከዳር እስከ ዳር ሾፍራው ነው ገባ ትጎርሰው የምትችለው ውሸት የሚመስል መሰለኝ ቤተሰቡ ማለት ነው። እሺ ግን እቤት ምናምን እንዴት ነው? እራት ምናምን ሳትመጪ ነው በልተው የሚነሱት? ቶሎ ብድግ ይላሉ መሰለኝ። ኧረ ሳትመጣን ብሎ ደግሞ ትበላብናለሽ ነው ተብሎ አስወጥ ፍጠነ ሳመት አድርገው ተኝተው ምናምን ይጠብቋታል እንዳትበላ። ታጣኝ ከመጀመሪያ አንድ ሳምንት በፊት ማለት ነው 45 ኪሎ ነበር። እሺ እስቲ ገምቱ አሁን ስንት ኪሎ እንደምሆን? 45.5 ለዛ ነው ቀጭን ሆንኩት። ግን ገምቱ ኦልሬዲ ማለት ነው ማርያም ነው ኦልሬዲ ተውጣለሁ። የድሮን ገብታችሁ ይሁት እና አሁን ደግሞ ይሁት ትንሽ ነው ግን ያው የአንድ ሳምንት ለውጥ ነው። ታያታችሁ ልዩነቱ። ኧረ አንቺ በጣም እንደዚህ ቀጫጫ ከመሆንሽ የተነሳ እዚህ ላይ ታስተኛትና ማለት እንደ ጻድቅ እንዲህ እያደረክ ታስገሳታለህ ጀርባ አንድ በላይ ከበላው አሁን ግን ያው 7 እሞክራለሁ ማለት አስዋልክ ላይ ምን ይጣማ ለኔ 2 እና 1 ጥብስ አሬ በቃናል ስትል አይ እኮ ለብቻ እኮ ነው ነው ዛሬው ምግብ ስክሮል ላድርግ እስቲ የዛሬው ምግብ ታኮ ነው የጾም ታኮ ከድሪምስ ቺክን በስመ-ስላሴ ይሄ አይተነዋል እንዴ ያኛው ጠፍጣይ ያብሽ ቆናኑ ኩች ግር ያመጣል ያብሽ እንደዚህ አትዲ what ታውት ችግር የለውም እንለፋት በሚለው እንያዙ ኧረ ላንቃሽ እንዳይቆረጥ አንቺ ይቆርጣል ጫፉ። ጾም ስለገባ ድሪምስ ቺክን ሄዳችሁ ይሄንን የጾም ታኮ ሞከሩት። ለኔ እንግዲህ ደረሰኝ ይሆናል ግን በጣም አሪፍ ነው። አይተነው መሰለኝ ቪዲዮ ትንሽ አለብኝ ለዛ
እና ሲዜን ለብቻው ነው የምትወስደው። አንዴ ነው የምትወስደው የቀረው ምን ብዬ ነበር? ያው የጾም ምግብ ብዙ የለም እንደምታውቁት መሰል ወይም በየአይነት ነው። ከሱ በጣም ማለት ከፈለጋችሁ ይሞክሩት። አሁንማ ተፈታ። እየተደበደበ ነው። ክፈቺ በሩ ነው እባክሽ፣ አትቀልጂ። አይነቅሽ እንጂ እኮ ችግር የለውም። ቢ እኮ ዋናው እኮ አንቺ ቢ አይነቅሽ ብቻ ነው በቃ። ምግብ ፓስታ ነው በስም እቺ ነው የተናቀ ይላችሁ ፍሬሽ የዚህ ልጅ እኛና አበላሉ አለብሩ እውነት ለመናገር ግን ለማወዳደር ያህል ነው። ወዳም ስለሆነ ለማወዳደር ያህል ነው። እኔው እስቲ በሚል ደረጃ ሆኖ ነገር ሰላም ጋይስ፣ እንግዲህ ዴይ 3 የመወፈር ቻሌንጅ ኢኮ ጁስ ኤንድ ሳላድ ባር ይባላል። ከኤድናሙል ወደ ታይስቶርዱ መጨረሻ መታጠፊያው ጋር የሚገኝ ጁስ ሬስቶራንት ነው። ፍሬሽ የሆኑ ነገሮችን ነው የምንሞክረው። ፍሬሽ የሆኑ ነገሮችን ነው የምንሞክረው ማለት ነው። ይሄ የጁስ ሻታቸው ነው። ስለዚህ ጁስ ሻት እንላለን ማለት ነው። የተባረከ ጦሶ ገለታ። ሁለተኛው ይሄ ነው። እሺ ዋው። ይሄ ደግሞ የቀይ ስር ኢኮ ስፔሻል ዋን የሚባል ጁሳቸው ነው። ይሄ ተሰጥቶኛል ሜሊ፣ ግን ይሄን ስለማልፈልግ በዚህ እጠቀማለሁ ማለት ነው። ተባረክ። ምን አገባን? እሱን አታጣጣም ብለ ይዘጣጣው ነው። ዴይ 3 የመወፈር ቻሌንጅ ነው። ዛሬ ሶስተኛ ቀናችን ነው ለመወፈር 21 ቀን የ21 ቀን ቻሌንጅ ነው። በ21 ቀን ውስጥ ወፍራለሁ የሚለውን ለማየት ነው። በየቀኑ ለ21 ቀን በተከታታይ ቪዲዮ እንለቃለን እየበላን ወፈርኩም ነገር የሆነ። ስለዚህ ፍሩቶች አሉን። ማን አለን? የመጀመሪያው ካሮት አለን። ስለዚህ ቀጥታ ከገበሬ ነው የመጣው። ከገበሬው ከዛው ከማሳው የመጣ ካሮት ነው። ያስታውቃል ቴስቱ ራሱ። ጋስ ጁሳቸው ላይ ደግሞ ምንም አይነት ስኳር አይጠቀሙ። ደስ የሚለው ፓርት እሱ ነው። ስለዚህ ፍሬሽ ለጤና በጣም ረጅም ጊዜ ተርቦ አሁን ምግብ ያገኛል። ዝንጅብል እንሞክራለን። ሎሚ አለን። ሎሚውን በኋላ ነው የምንበላው። አሁን ምን እንበላለን? ሙዝ አለን። ይሄን ቤት ደግመዋለሁ። በቃ ይሽልኝ እንግዲህ እንዲያደርጋለን። ሙዝ በደንብ ከላጣችሁ በኋላ bombastic side eye. ለምን ሳቃችሁ? አንተ ለምን ሳከው? ለምን ሳክ? ሙዝ እኮ ኖርማል ነው። በልኩ ምን አረገ ሌላ? አትሳቅ። ለምን ሳቃችሁ? አንተ እረፍ። ሌላ ነገር እናንተ ለምን ሌላ ነገር ታስባላችሁ? ሙዝ አለን እንዴ? ሙዝ አለው። ይሄን ቤት ደግመዋለሁ። ሙዙን ደረሰው በቃ ይሽልኝ እንግዲህ እንዲያደርጋለን። ሙዝ በደንብ ከላጣችሁ በኋላ ታሉ ውስጥ ጎርሳለ። ኧረ በእናትህ ድርቅ የሆነበት ሰው ነው የሚመስለው። ብዙ ነገር አይባልም፣ ግን ቱላላችሁ ምናምን የሚገርም ነው። ቤቱ በጣም ነው የሚያምረው። ይሄው ዴይ 3 የመወፈር ቻሌንጅ ዴይ 3 በትክክል ተሳክቷል። መሽቶም ቢሆን አሳክተነዋል ማለት ነው። ስለዚህ ይሄን ቻሌንጅ ሌሎቻችሁም ዛሬ አምሮብኛል። እቺን ልባብ ግን ቲክቶክ ክሬቲቭ አዋርድ ላይ መልበስ አልቻልኩም ነበር። እንደ አጋጣሚ ሆኖ ስላልተመቻቸልኝ ነው። እዚህ አሳምራ ፎ አርጋ የሰራችን ነው። ማምርቶ ጥሩ ነች። ሰሊና ዲዛይን ትባላለች።
22 በሪያሙን አንደኛ ፎቅ ላይ ነው የምትገኘው። ከፈንዲሻ ስቶር ከፈንዲሻ በንድልስ አጠገብ ነው የምትገኘውና እሷ ነች እንደዚህ መኮሮኒ ሹካ ማንኪያ አርጋ አሪፍ ነገር ለማድረግ የሞከረችው። እንዳጋጣሚ ሆኖ እኔ ትንሽ ረፈድ አድርጌ ነበር የመጣሁት፣ ግን እንደዚህ ፏርጋ አልብሳ ነበር እንትን ያደረገ። እሺ አሁን ምግቡ ነው ጋር ነው በል ማማ የመጨረሻ ድክመት አሁን እዚህ ጋር ልንገራችሁ። መነጽር አድርገህ ለምን ትበላለህ? ነገር ታዋራ በእናትህ አንቺ አታስተጫ። ለስሙኛ አካባቢ ነው የምትኖረው፣ እኛ ሰፈር ነው የምትሆነው። ብቻ እንተዋወቃለን። የት እንደምትኖር አርጃቱኛ ተው እንጂ እዚህ ሰፈር እየኖርክ ማማ ሚያ ሱፐር ዱኒያ ይባላል። እንዴ ይሄ ነገር እንትን ሳይሆን አይቀርም፣ ቺዝ ሳይሆን አይቀርም። ቺዝ አልወድም። አራከለት ትዱ በቃ እነዚህ እኮ ናቸው የሚያስጨንቁ ስትበላ። ማሚት እንዴ ጭራሽ በሹካ ስለ ቲክቶክ ክሬቲቭ አዋርዱ የተሰማችሁ ነገር ሲሆን ኧረ በእናትህ ብዙ ሰው ወዶታል። አንዳንድ ሰው ደግሞ ያልወደደው አለ። ምክንያቱም መብላት የሌለባቸው ሰዎች በልቷል የሚሉም አሉና አንደኛው አንተ ነህ እንግዲህ እኔ እስከማውቀው። የእናንተ ምላሽ ምንድነው? እስኪ ንገሩን ጋይስ። መሰላችሁ ምግቡን ስላገኛችሁ ስፓቱን በደንብ ስለሄዳችሁበት አይደለም። ይሁን ፍጠሩ የሚያምር ነገር በእናታችሁ። ይኸውልሽ ኖሃ ትችላለች። በቃ የኖሃ ጸዴ ቪዲዮ ነው። እኔ ዝም ብዬ ለጭጉዋ ለጠቅላላ እውቀት ያህል ነው እንጂ ኖሃ በጣም ጸዴ ነው። የሷ ቪዲዮ አሰራሮች በጣም ደስ ይላል። ለመብላት ይጋብዛል። የምር ይረባል። እኔ ፋን እኮ አለው እኮ ባሱ የሚመቹት ብዙ ሰዎች አሉ፣ ግን እኔ አሁን ፐርሰናሊ አይመቸኝም። በቃ የሱ ቪዲዮስ ጨራሽ የሆነ ደስ አይልም። በቃ ኧረ በስመ አብ አበላሉ። ቲክቶክ ክሬቲቭ አዋርዱ ምንድነው? እስኪ በእናንተ እንትን ምንድነው ብላችሁ ታስባላችሁና እንዴት አያችሁት ነው የሚለውን እስኪ እንገሩኝ። እኛ ቀጣይ እንበላለን። ፈንዲሻ ዋንጫ እንደበላች ነው፣ ግን በቃ እሷ ደስ ይላል። በቃ ይሄ ዋንጫውን ይዛ መጣ ብዛም ነው። እስቲ ሌላ ቪዲዮ ነው ቦስ እኔ በደንብ አድርጋ ረጭበታለሁ። ዛሬ እንግዲህ ከተማ ውስጥ አሉ የሚባሉ ምርጥ የሚባሉ ቶፕ ሬስቶራንቶች ወደ 7 ወደ 8 ሬስቶራንቶች ምግብ እናዝና አንድ ላይ እንበላለን። ግን ዛሬ በጣም ደስ የሚለው እንግዲህ በቪው ዴሊቨሪ ነው ያዘዝኩትና ዛሬ እንግዲህ ኑድልስና በርገር ባርንም አዘናል። KFC ፍራይድ ቺክን አለ ጋይስ እዚህ ጋር ሆምላንድ ካፌ ነው። ቺክን ራፕ ሆምላንድ ካፌ እና ከዩሮ ሼክ ጁስ አለ። ሼካቸውን ቦስ እኔ ሁሌ ማይ ፌቨራይት ቤት ነው። አመሰግናለሁ። ባይዘ ወይ ስለታራይ አራ ኖርማል በኋላ በርገር አለች። ራሱ ኩስታም በጣም ስለዚህ ነው ሴቭ ማድረግ ከመያዘው እጁ ላይ ያለ ሊጎርሶ ደስ ይላል። አዎ ቺፕሳችን አለ። ትበላለህ አንተ ትበላለህ፣ ታስተውቃለህ። ይሄኛው ደግሞ KFC ነው። ቺፕሳቸው ይሄን ይመስላል። በጣም ማይ ፌቨሪት። ኦ ማይ ጋድ ላይ ደፋን አረጋውና በደንብ እያያችሁ አውቄ ነው ማላቋርጣችሁ። አይን ወደው ይላል። ብሩ ተጣጣባት ነው ያቺ KFC ተለያላችሁ ጋር የያዘችውን ነው እያለች በጣም ብዙ ያዘዝናቸው ምግቦች ስላሉ ከዚህ እንዳንጠግብ አሁን ደግሞ ወደ ሌላ እንዞራለን። ሆምላንድ ኮፊ እንግዲህ ቺክን ራፓቸው አለ። ሜቢ እኔ እንዲያስጠላ ያደረገው ይመስለኝ ምን እንደሆነ ታውቃላችሁ? አይ ለራሴ እንዲደብረኝ ያደረገው
የሆኑ ሰዎች ለመምሰል ይሞክራል። እነዚህ ውጭ ያሉትን ምናምን እንደዛ ይሆናል። በቃ ሲያው እነዛ ካያችሁት ሲበሉ ምናምን የሆነ ያፍ እንቅስቃሴ እነዛ ግን ደስ ይላል። በጣም ነው ደስ የሚለው። ጨብ ጨብ ምናምን ያሉት ነገር የሆነ እዛ ላይ ደሱ ጋር ደስ ይላል። እኔ አንተ ጋር ደስ ያላል ለምንድን ነው? ደግሞ ችግር አለባችሁ። ያውን ላንድ ካፌ ይላል። አረንጓዴ ነው፣ ቂጣ አረንጓዴ ነው። አረንጓዴ ነው። አይ ቲንክ አረንጓዴነትን ለመግለጽ ፈልገው መሰለኝ። አይ ቲንክ ለምላሜን ለምላሜን በደንብ አድርጋ ረጭበታለን። እዚህ ላይ ላላ ሁሌስ በሉ በቃ በደንብ አድርጋችሁ ተረጫችሁበት በጣም ምርጥ ነው የሚሆነው። ያ ደስ የሚል ነው። አያችሁታ ይላል ምን አለ ግን ለምላሜን በደንብ አድርጋ ረጭበታለን። እዚህ ላይ ላላ ሁሌስ በሉ በቃ በደንብ አድርጋችሁ ተረጫችሁበት በጣም ምርጥ ነው የሚሆነው። በጣም ደርቲ ነው እንደዚህ ደግሞ ረጃጅም እንጂ ቪዲዮ ሲያስጠላ የቺክኑን ጣዕም እና ውስጡ ያሉትን ግብአት ራሱ የሰላጣው የምኑ እያንዳንዱ በርገር ኤንድ ቢዮንድ ነው። ንክፈተው ዛሬ ተያይዘን እናልቃታለን። እኔማ ብቻዬን ነው የማልቀው። አንተ ጁሲ አድርገው ነው ያመጡት። ሜሊ አንተ በጣም በርገር በላ። ስለዚህ አይሆን። ስለዚህ አንተ ዝም ብለህ ቺፕስ ብላና እኔ በርገር ሊከለክለኝ ነው። በርገር እንደ ቢሆንስ ካለለ አታልከለክለው ስጠኝ እንጂ አንጀቴን በላው። አረስቶ አትድብላ ፈልጓል እኮ ምን የተለየ ነገር አምጥቷል። በጣም ይጣፍጣል። ቺዚ እንትን የሚባለው ቺዚ ሜልት የሚባለው ነው። ይሄ ደግሞ ኦኬ። አይ ማርያምን አንተ ከልክሎኛል። እንግዲህ ምን ላድርግ? ምንም አላደርግም። ቱኑልስ ራሱ ማይ ፌቨራይት ስፓት ነው። ኦኬ ኦልሞስት ስምንተኛ ነው ዘጠኝ በጣም ሰልክ ሰላንተ ቪዲዮ ዮርዲ ከሲያትል የኔ ላከችልኝ። ሲዳክሽና የሚባል ሽቶ ነው እንደምታዩት። ቆይ ላሳያችሁ ከፍቼ። ዮርዲ ከሲያትል ከልብ አድርጌ አመሰግናለሁ። ዮርዲ ይሄ እንዲከፈተ ሎላሌ ሳይሳይ ደሱ ከተላከለኛው አንተ ሲና አነፋፉ ራሱ ደስ ሲል ዮርዲ ከልብ አድርጌ አመሰግናለሁ። ይሄኛው ዕቃ ይሄ ሳህን በዓልን ጠብቆ የሚወጣውን ሳህን ታውቁታላችሁ። እሱ ሳህን ነውና ቤታውን ቢያዩት ይገሉኛል፣ ግን ነው ማድረግ አልችልም። ምሳቃ ነገር ወዳለውና ምሳቃ ውስጥ አድርጌ በኋላ ቪዲዮ ሰራበታለሁ በሚል ነውና እቺ ዶሮ ወጥ ነች። ያት ዶሮ አለች እዚህ ጋር እንቁላሉ አለች። ሚስተር ቺክን አለ፣ ሚስተር ቺክን ሌግ አለ። ያው ሚስተር ቺክን ሌግ አለ። ስለዚህ የተባረከ የተቀደሰ ምግብ ይሁን። እስኪ ምግቡን ሞክረው። ሽቶ ነፋት ያንተ ያሳለፈኝ በዓል ዛሬው ነው። ነገ ትምህርት ቤት የምንሄድ ከሆነ ዶሮ ወጥ ነው የሚታሰርልንና ዶሮ ሽት በቃ አልገባችሁም። ክላሱ እንዳለ ሁሉም ዶሮ ወጥ ነው የሚያመጡት። በቃ እሱን ትዝታ ነው የጫረብኝና በጣም ጋይስ ቶርታ ኬክ ነው። የካራሜል ቶርታ ኬክ ነው ላከችልኝ። ሃፒ ኒው ይር አዳዲስ ይላል። ሃፒ ኒው ይር አዳዲስ ይላል ጋይስ። ስለዚህ በጣም ደስ ብሎኛል። ዮርዲ ከሲያትል ከልብ አድርጌ አመሰግናለሁ። ፈጣሪ ያክብርልኝ። ሌሎቻችሁም ከሲያትል የምትመጡ ከተለያዩ ከአሜሪካም ከውጭ በቃ ከውጭ ከአዲስ አበባ ከኢትዮጵያ ብቻ ውጭ ይሁን ከዛ የምትመጡ ሰዎች እባካችሁን ጊፍት ይዛችሁ ነው። ቢያንስ ጊፍት እና እንብላ ምናምን በሉስ ይባካችሁን፣ ይልመድባችሁ። በጣም ብዙ ነው ጊፍት የመጣው ሰሞኑን ከአሜሪካ ጋይስ። አልገባኝም ለምን አሜሪካ ብቻ እንደሆነ አላውቅም። ፎር ዩ ፔጅ በብዛት አሜሪካ ላይ የመጣ የኔ ቪዲዮ አላውቅም።
ብቻ ጋይስ ይሄን ይመስላል። ኢንስታግራም ላይ ሀገር ሰው እንዴት እያደረገልኝ ያለው ና ተቀበል እያላችሁ በጣም ደስ ብሎኛል። ለማንኛውም ዮርዲ ከሲያትል ከልብ አድርጌ አመሰግናለሁ። በጣም እግዚአብሔር ያክብርልኝ። እንግዲህ እኔም እንግዲህ አሜሪካ መጥቼ እንግዲህ ምንድነው ካሺ ይሁን ነበር ምንድነው ብቻ ለመካስ ያብቀኝ። ልደታችንም ደርሷል ባይዜ ጋይስ እና ልደቴም ደርሷል። የትም ቀን የተወለድኩት ለዛ ነው ዮርዳኖስ የተመለስኩት። ልደቴም ደርሷል። ልደቴንም እያሰባችሁበት አይ አቢ በርዝዴይ ኖሃ ግደኝ አንቺ እናቲ አንቺ ትሸይ ነበር። ወይኔ ኖሃ አንቺ ቪዲዮ ይሻለኝ ነበር። ጧት እንግዲህ ሽሮ ቪዲዮ ለቅቄ ነበር። ሁላችሁም ኒክ አድርጋችሁን ይበላችሁ። ምንም ማድረግ አልችልም። ለማንኛውም በፍስጉ መተናል። ቀጣይ ቪዲዮዎች አሉ ገና ቀጣይ ቪዲዮ ዛሬ 3-4 ቪዲዮ ከምለቅባችሁ ብዬ ነው። ነገ ከነገ ወዲያ ምርጥ ያባበዱ ቪዲዮዎች አሉ። በቀጣይ እስከምንገናኝ መስላለች በርገሯ። ስለዚህ አሁን በርገር ዴይ 5 የመወፈር ቻሌንጅ ከመብላታችን በፊት ግን መጀመሪያ በጣም ወዳት እቺ ፖሎ በጣም ወዳት ታጋችሁ ማለት እዚህ ጋር አሸት ለምን ሽታው በቃ ቫይቡ ደስ ይላችኋል። በቃ ደስ እንዲላችሁ ያለን በርገር ነው። ሶፍት አለ ሽታው ምን አንተ ላለህ እንዴ ምግብ ልትበላ ሽታውን ተነፋፍተ አረብሩ ተያንቺ ኧረ ተይ ወይኔ ካቻፕ አለን። ይሄን ይመስላል እንግዲህ ቪዲዮ ልጨርስና ትበላለህ። ካልሆነ እኔ አውጥቼ ጋብዛለሁ። በቃ ትንሽ ጠብቀኝ። እቺን ትመስላለች በርገሯ። ስለዚህ አሁን በርገሩን እንሞክራለን ማለት ነው። ተባረክ ነው። አሁን የሚያቃጥለው ግን ቴስቱ አሪፍ ነው። ቲክቶክ ክሬቲቭ አዋርድ ላይ ኖሚኔት ተደርጊያለሁ። እንግዲህ አራተኛ ጊዜ ሳወራ በጣም የቆየ ቪዲዮ ነው። እሺ ቀጥል። በጣም አሪፍ። ከዛም በኋላ ማለት ነው እንዲህ አይደል ፍለስለስ ያለች ነገር መጠጥ ነገር አለች። እሷን ደግሞ በኋላ ትንሽ አልኮል ነገር ታስፈልጋለች። ለምን መሰላችሁ? ምክንያቱም ሰውነታችን ሁሌ አልኮል ያስፈልገዋል። የሆነ ነገር ስትመገቡ አልኮል ግዴታ ነው። ምክንያቱም ውስጥ ያቃጥላል፣ ዳይጀሽኑን ያፋጥነዋል በሚል ነውና እቺ ጽድት ያለች አልኮል ነገር ነች። ገምቱ መጠጣው ስማም እንደሆነ እቺን ከቪዲዮ በኋላ ጠቅም እናደርግ ይሆናል ማለት ነው ጋይስ። ቲክቶክ ክሬቲቭ አዋርድ ላይ ደግሞ ኖሚኔት ተደርገናል። ግቡና ቮት አድርጉን ፕሊዝ። ዴይ 6 እስከምንገናኝ አዳዲስ የገበታው ንጉስ ይለያል። ይበልባክ ጣስ እሺ ይኸውላችሁ እኔ አሁን አሪትና ኖሃ በጣም ደስ ይላል። የምር አበላሏ ምናምን ደስ ይላል። ተለቀ አሁን ያንቺ ተላለቀ ምናምን እንጂ በጣም ጸዲ ማማቲ እሱን አሪፍ ነው። የሆነ አለ በቃ የራሷ ደስ የሚል ነገር አለ ስትበላ ምናምን። ጀለስ ደግሞ ሆነ ይላል ምናምን ያጨበጭባል ባፉ እንጃ አይነፋም። በእውነት አይነፋም። እኔ ጨራሽ ሜቢ ስላልተመቸ ልጁ ስለማይመቸ ምናምን አይደል ደስ አይልም። በቃ ቪዲዮ አሁን እኔ አልጋ አይጋብዘኝ ለሚተራሱ ኖሃ 9 ከ10 ጀለስ በቃ 1 ከ10 ምናምን በቃ 1 ከ10 እሱንም ስለጣ ጥሯል። አንድ ማለት ተመርቋል። ሸሚል ነው። ይመቻችሁ።